ሰላም ጤና ይስጥልን የተከበራችሁ ተመልካቾች በያላችሁበት ሰላማችሁ ይብዛ። ሻምበል ነኝ። ይህ ሁለተኛው ቻናሌ ነው። ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ። በዛሬው ፕሮግራም ቻት ጂፒቲን ከተለመደው ወጣ ባለ መንገድ እንዴት መጠቀም እንደምችሉ አሳያችኋለሁ። በጣም ይጠቅማችኋል እርግጠኛ ነኝ። ብዙዎቻችሁ ቻት ጂፒቲን ጥያቄ ለመጠየቅ ወይም ደግሞ ፎቶ ለመፍጠር ልትጠቀሙበት ትችላላችሁ። ነገር ግን ከተለመደው ወጣ ባለመልኩ እንዴት አድርጋችሁ መጠቀም እንደምችሉ አሳያችኋለሁ። ይህም ደግሞ እጅግ በጣም ብዙ ነገሮችን ታተርፉበታላችሁ። እስኪ ወደ ቻት ጂፒቲ እንሂድና ላሳያችሁ ማለት ነው። ለምሳሌ አሁን ቻት ጂፒቲን ምን መጠቀም ትችላላችሁ መሰላችሁ? የመጀመሪያ ያስቀመጥኩላችሁ ነገር አንድ አዲስ ነገር ማወቅ ፈልጋችሁ ነገር ግን አልገባችሁ ብሎ አያውቅም። ለምሳሌ ዩቲዩብ ቪዲዮ ላይ ብትመለከቱ አይገባችሁም። ትምህርት ቤት ብትማሩ አይገባችሁም። ስለዚህ ቻት ጂፒቲ ልክ እንደ 5 ዓመት ህፃን ልጅ አድርጎ በሚገባችሁ መንገድ ምንም ውስብስብ ነገር እንኳ ቢሆን ስለ አንድ ቴክኖሎጂ ማወቅ ፈልጋችሁ ልክ እንደ 5 ዓመት ህፃን ልጅ እንዲገባኝ አድርገህ አስረዳይ ብትሉት ቻት ጂፒቲ እጅግ በጣም በሚገርም ሁኔታ ማንኛውንም አዳዲስ ነገር ያስረዳችኋል። በቀን አንድ አዲስ ነገር ማወቅ ማለት እጅግ በጣም ብዙ ነገር ማወቅ ትችላላችሁ። ለምሳሌ ላሳያችሁ። በእንግሊዝኛ መጻፍ ትችላላችሁ፣ ግን እንዲገባችሁ በአማርኛ አድርገዋለሁ። ለምሳሌ ስለ ክሪፕቶ ከረንሲ ለ5 ዓመት ህፃን እንደሚነገር አድርገህ በጣም በቀላል አማርኛ አብራራለኝ ብዬ ጻፍኩለት። አያችሁት? ምንድነው አሁን ክሪፕቶ ከረንሲ ይባላል በየቦታው። አብዛኞቻችሁም አሁን ክሪፕቶ ከረንሲ ምን እንደሆነ ላታውቁ ትችላላችሁ። ዩቲዩብ ላይ ቪዲዮ ታያላችሁ፣ አይገባችሁም። ትምህርት ቤት ተምራችሁ ሊሆን ይችላል፣ አይገባችሁም። ነገር ግን ቻት ጂፒቲን እንደዚህ ብላችሁ ከጠየቃችሁት በ5 ደቂቃ ውስጥ ክሪፕቶ ከረንሲ ምን እንደሆነ አውቃችሁ ትወጣላችሁ ማለት ነው። በቀን አንድ ጊዜ እንደዚህ አይነት አዳዲስ ቴክኖሎጂዎችን ማወቅ ትችላላችሁ። ለቁም ነገር ተጠቀሙበት ለማለት ነው። ኦኬ፣ እስኪ የሚሰጠንን መልስ እዩ። እሺ እንዲህ እንሞክራለን። ለ5 ዓመት ህፃን እንደሚነገር አድርጌ ላስረዳህ አለኝ። አያችሁት? በጣም በቀላሉ ክሪፕቶ ከረንሲ ማለት እንደ ገንዘብ ነው፣ ግን በእጅ የምንነካው አይደለም። እንዲህ አስባለ ስኒና ወርቅ ምናምን እያለ በጣም ሞክሩት፣ እናንተ ሞክሩት። ጊዜ ላለማቃጠል እጅግ በጣም አሪፍ አድርጎ ነው የሚያስረዳችሁ። ከፈለክ እንደገና ገልጽልሃለሁ እያለ ነው። እሺ ማለት ትችላላችሁ። ለምሳሌ ካልገባችሁ እሺ በሉት ድጋሚ እንዲያስረዳችሁ ማለት ነው። እየተመላለሳችሁ ከዚህ በ5 ደቂቃ ውስጥ ክሪፕቶ ከረንሲ ምን እንደሆነ ያስረዳችኋል ማለት ነው። ምንም ውስብስብ የሆኑትን ነገሮች በቀላል መንገድ ያሳያችኋል። እንደዚህ አድርጋችሁ ቻት ጂፒቲን እየተዝናናችሁ አዳዲስ ነገሮችን በቀን ውስጥ ማወቅ ትችላላችሁ። ችግሩ እናንተ ስትጠይቁ ውስብስብ አድርጎ እንዳይመልሰላችሁ እንደዚህ ቀለል አድርጎ እንዲያስረዳችሁ መጠየቅ ትችላላችሁ። ሞር በእንግሊዝኛ ብትጠይቁት አሪፍ የሆነ ውጤት ታገኛላችሁ። ጀስት እንዲገባችሁ ያልነው ማለት ነው። ኦኬ፣ አዲስ ቻት መጀመር ስትፈልጉ ከላይ ነክታችሁ ኒው ቻት የሚል አለ። እሱን ነክታችሁ እንደ አዲስ ትጀምራላችሁ ማለት ነው። ስለዚህ አሁን ምን ታደርጋላችሁ መሰላችሁ? ምንም አይነት የኮዲንግ እውቀት ከሌላችሁ ቀለል ያለ የተለያዩ ኮድ ጽፎ እንዲሰጣችሁ ማድረግ ትችላላችሁ ማለት ነው። ለምሳሌ አሁን እንደምትመለከቱት ራይት ኤ ሳምፕል ኤችቲኤምኤል ኦር ሲኤስኤስ ኤንድ ጃቫስክሪፕት ኮድ ፎር ኤ ዲጂታል ክሎክ ብዬ ነው ሰዓት እንዲፈጥረልኝ ነው። በኤችቲኤምኤል ሲኤስኤስ እና ጃቫስክሪፕትን ተጠቅሞ ለሰዓት የሚሆን ኮድ እንዲሰጠኝ ነው የፈለግኩት። በቀላሉ እንደዚህ አድርጋችሁ ኮዶችን እየጠየቃችሁ መለማመድ ትችላላችሁ። በስልክ መሞከር እንችላለን ወይ ካላችሁ፣ አዎ ይቻላል። አሳያችኋለሁ። ለምሳሌ አሁን ሰዓት ነው የሚቆጠር ሰዓት ነው እንዲሰራልኝ የፈለግኩት። እንደምትመለከቱት አሁን ይችን ኮፒ ታረጓትና የት ትሄዳላችሁ መሰላችሁ? ወደ ጉግል ክሮም ሂዳችሁ ኮድ ፒን ዶት አይኦ ሚል ዌብሳይት አለ። እዛ ላይ ገብታችሁ ኤችቲኤምኤል አለ፣ ሲኤስኤስ፣ ጃቫስክሪፕት አለ። እሱ በውስጥ ስለሰራው እዚህ ጋር ኮፒ ታረጉታላችሁ። ኤችቲኤምኤል ላይ ኮፒ ስታረጉት አውቶማቲካሊ ከታችው ሪዛልቱን ያሳያችኋል። አሁን ይህንን ኮድ ይህንን ሰዓት እንደሚቆጠር ሰዓት እንደምትመለከቱት በዚህ አማካይነት ነው የሰራሁት ማለት ነው። በዚህ ኮድ አማካይነት ይሄ ኮዱ ተጽፏል። እየገባችሁ ኤዲት ማድረግ ትችላላችሁ። ጀስት ለሳምፕል በስልካችሁ እንደዚህ ቸክ ማድረግ ትችላላችሁ ማለት ነው። ቻት ጂፒቲ እንደዚህ አይነት ነገሮችንም ይሰራል። እስኪ አሁን ደግሞ ቀለል ያለ የኳልኩሌተር አፕሊኬሽን እንዲሰራልኝ ልዘዘው። እዚህ ጋር እንደፈለጋችሁ በአማርኛም በእንግሊዝኛም ትዕዛዝ መስጠት ትችላላችሁ። አሁን የኳልኩሌተር አፕሊኬሽን እንዲሰራልኝ ነው የፈለግኩት።
ኦኬ እንደምታዩት ይህን ኮድ ኮፒ ፔስት ማድረግ ብቻ ነው እናንተ ጋር የሚጠበቀው። እንደምትመለከቱት እየሰራ ነው። ብዙ ነገር በቃ በቻት ጂፒቲ እና ጉግል ጀሚናይን በመጠቀም በየቀኑ ብዙ አዳዲስ ነገሮችን ማወቅ ትችላላችሁ። እናንተ ጊዜያችሁን ሳታቃጥሉ ቲክቶክ ላይ የተለያዩ ሶሻል ሚዲያ ላይ ጊዜያችሁን ከምታቃጥሉ በቀን አንዲት ነገር አውቃችሁ ብትወጡ እጅግ በጣም መጀመሪያ ላይ በተለይ የነገርኳችሁን አሁን ይህን ኮፒ አድርገን ይዘውና መልሰን እዛው ላይ ገብተን ከዚህ መተን ፔስት እንለዋለን ማለት ነው። አሁን የኳልኩሌተር አፕሊኬሽን ሳምፕል ይሰራልና እንደምታዩት በጣም በሚያምር ሁኔታ የኳልኩሌተር አፕሊኬሽን ሰራለን ማለት ነው። ይህንን ኮድ ራን አድርገን መሞከር እንችላለን። አያችሁት? በጣም ነው የሚያምረው። እንደዚህ አድርጎ ሰራለን ማለት ነው። እናንተም እስኪ እየገባችሁ ሞክሩ። እስኪ ሞክሩ፣ ማየት ብቻ ሳይሆን ሞክሩ። ለመሞከር እንዳልኳችሁ ይህንን ድረገጽ ጎበኙት። ኮድ ፒን ዶት አይኦ የሚል ነው። ይህንን ኮፒ አድርጋችሁ መያዝ ትችላላችሁ። ከዚህ ገብታችሁ መሞከር እዛው ላይ ውጤቱን ያሳያችኋል። ብዙ አይነት የምትፈልጉትን አይነት አፕሊኬሽን እንዲሰራላችሁ እያዘዛችሁ እዛ ላይ ኮዱን ቴስት ማድረግ መሞከር ትችላላችሁ ማለት ነው። እሺ ጓደኞቼ፣ ሶስተኛ ላይ ቻት ጂፒቲን የተለያዩ ረዛዝም የሆኑ 10 ገጽ ሊሆን ይችላል በጣም በርካታ ጽሁፎችን ማንበብ ለማትወዱ በተለይ ፌስቡክ አንዳንድ ሰዎች ፖስት የሚያደርጉት ጽሁፍ በጣም ረዛዝም ነውና ቀጥታ አሁን ያንን ሙሉውን ማንበብ ለማትፈልጉ ከተለያየ ቦታ መጽሐፍም ሊሆን ይችላል እዚህ ጋር ኮፒ ፔስት ታደርጉለትና ምን ትሉታላችሁ ከስር ይሄው እንደምትመለከቱት ይህንን ረጅም ጽሁፍ በጣም አስፈላጊ የሆኑትን ነጥቦች ብቻ በመለየት በአጭሩ በአማርኛ አጠቃለህ ንገረኝ አልኩት። እንደምታዩት አሁን ይሄ ጽሁፍ በጣም ረዝም ነው። ወደ ላይ እንደምትመለከቱት ስለ አርቲፊሻል ኢንተለጀንስ ወይም ኤአይ ምን እንደሆነ የሚያብራራ ነው ጽሁፉ። ነገር ግን እኔ የፈለግኩት ይህን ሁሉ ከማነብ አጭር አጠር አድርጎ እንዲሰጠኝ ነው የፈለግኩት ማለት ነው። ስለዚህ ዋናውን ነጥቦችን ወስዶ 1-5 መስመር አድርጎ አሳጥሮ ይሰጣችኋል ማለት ነው። ስለዚህ በተለይ ተማሪዎች ሆናችሁ እነዚህን ነገሮች ዋና ዋና ሀሳቦችን ብቻ መስጠት ትችላላችሁ። ዩቲዩብም ላይ የቪዲዮ ሊንክ ሰጣችሁት የቪዲዮውን ዋና ሀሳብ ብቻ ይሰጣችኋል ማለት ነው። እንደምትመለከቱት አጭር ማጠቃለያ ብሎ ስለ ሰው ሰራሽ አስተውሎት ስለ ኤአይ እንደምትመለከቱት 1 2 3 ወደ 6 ምናምን መስመር ናቸው። ዋና ዋና ፍሬ ሀሳቦቹን ብቻ አውጥቶ ሰጠኝ ማለት ነው። እናንተ ግን እንደፈለጋችሁ ማድረግ ትችላላችሁ። ዩቲዩብ ላይ የሆነ ቪዲዮ አሁን ዩቲዩብ ላይ የሆነ ቪዲዮ ሙሉን ማየት ከደበራችሁ አምታችሁ ትሰጡትና ቪዲዮው ምን እንደሚል በአጭሩ አስረዳይ ብትሉት ዋና ዋና ነጥቦችን አውጥቶ ያስረዳችኋል ማለት ነው። ሌላው ደግሞ እንግሊዘኛ፣ በተለይ እንግሊዘኛ መማር ፈልጋችሁ ለከበዳችሁ ሰዎች ለዚህም የሚሆን ቻት ጂፒቲ አሪፍ መፍትሄ ያለው ማለት ነው። ቻት ጂፒቲን ስታዋሩ በምን አይነት መንገድ ማዋራት አለብን የሚለውን አሁን ለምሳሌ እኔ የጻፍኩት አለ። ምን አልኩት መሰላችሁ? እንግሊዘኛ መማር እፈልጋለሁ ግን እኔ የምችለው አማርኛ ብቻ ነው። ስለዚህ አንተ እንግሊዘኛ ስታስተምረኝ ትርጉሙን በአማርኛ እየነገርከኝና እኔም እንግሊዘኛ ስጽፍ ስህተት ካለብኝ በአማርኛ እያረምክ አዋራኝ ብለው አሁን ቻት ጂፒቲ እጅግ በጣም ቀለል ባለ መንገድ እንዲገባኝ አድርጎ እንግሊዘኛ ያስተምረኛል ማለት ነው። በየቀኑ አንዳንድ ነገሮችን ማወቅ እችላለሁ ማለት ነው። ጀስት ቪዲዮ ከምታይ የተለያዩ ነገሮችን ከሚያወሳሰባችሁ በሚገባችሁ መንገድ እናንተን በፈለጋችሁት ምሳሌ አድርጎ ያስተምራችኋል ማለት ነው። እስኪ እንሞክረው። ያው እንግዲህ እንደምታዩት እናንተም ማንበብ ትችላላችሁ ማለት ነው። እንዴት እንጀምራለን? ቀለል ያለ የመጀመሪያ ትምህርት አለ። ሰላምታ መስጠት ወይም ግሬቲንግ ብሎ እንደምትመለከቱት እንግሊዘኛ ብሎ አማሃሪክ፣ እንግሊሽ አማሃሪክ፣ እንግሊሽ አማሃሪክ እያል ሄሎ፣ ሰላም፣ ሃይ፣ ሰላም፣ ጉድ ሞርኒንግ፣ እንደምን አደርክ፣ ሃው አር ዩ፣ እንዴት ነህ፣ እንዴት ነሽ፣ እንግሊሽ አም ፋይን። ከዛ ደግሞ ልምምድ ያለና ከታች ምናል እባክህ ይህንን ነገር በእንግሊዘኛ ጻፍ አለኝ። ሰላም እኔ ደህና ነኝ ብለህ በእንግሊዘኛ ጻፍ አለኝ። ስለዚህ አሁን እናንተ ደግሞ ሰላም እኔ ደህና ነኝ ብላችሁ በእንግሊዘኛ መጻፍ ትችላላችሁ። መልሱ እኮ እዚህ አለ። ለምሳሌ መጀመሪያ ላይ ስላሳየን አሁን እኔ ደህና ነኝ አይ አም ፋይን ነው የሚሆነው። ነገር ግን እስኪ አሳስቼ ልስጠው። ዝም ብዬ እስኪ እንደዚህ ልበለው ኤፍ ኤን ኢ ላሳስተው እስኪ ምን ይለኛል? ያርመኛል አያርመኝም? ጥሩ ሙካሮ ነው። አሁን እንደተሳሳተና እንዴት እንደሚስተካከል እንመልከታለን። የጻፍከው አይ አም ፋይን ትክክለኛው ብሎ ምክንያቱ በአማርኛ ምናምን አስረዳኝ ስህተት እንዳለብኝ። ስለዚህ እንደዚህ አድርጎ አረመኝ። አሁን እንደገና እንጀምር ምናምን እያለ ያስተምራችኋል ማለት ነው በሚገባችሁ መንገድ።
እጅግ በጣም አሪፍ ነው። እንዲህ እያላችሁ መቀጠል ትችላላችሁ ማለት ነው። ለምሳሌ አሁን ኒው ቻት ብላችሁ ወጥታችሁ ሌላ ስራ ፎቶ ጀነሬት ምናምን እያደረጋችሁ ትላንት ካቆማችሁበት ትምህርት መቀጠል ከፈለጋችሁ ከላይ ይችን ምልክት ትነኩና ከዛ ምን ትላላችሁ ማለት ነው። ይሄ እዚህ ጋር በርዕስ አስቀምጦላችሁ ለምሳሌ ክሪፕቶ ከረንሲ የሚላለ መጀመሪያ ላይ እየጠየቅኩት ከዚህ መቀጠል እችላለሁ። ስለ ክሪፕቶ እያወራን ነበር። ይኸው እዚህ ከክሪፕቶ ሌላ ደግሞ ስለ ቢትኮይን ንገረኝ ማለት እችላለሁ። ዲጂታል ክሎክ ኮድ የሚላለ የዲጂታል ሰዓት ኮድ የጻፍ ነው እዚህ አለ። እዚሁ መቀጠል እንችላለን ማለት ነው። ስለዚህ ያወራናቸውን ውይይቶች እየገባን መቀጠል እንችላለን ማለት ነው። እሺ ሌላው ደግሞ ዘና የሚያደርግ ነው። የመጨረሻው ምንድን ነው? ብዙ ሰዎች የሚጠይቁት ስለሆነ ነው ያመጣሁላችሁ። ቤት ውስጥ ሆናችሁ ለምሳሌ የምግብ አይዲያ ቻትጂፒቲን ንገረኝ ማለት ትችላላችሁ። ለምሳሌ ቤታችሁ ውስጥ ያለውን ትነግሩትና ከዛ እሱ ደግሞ በዛ ማቴሪያል እንዴት አድርጋችሁ ጥሩ ምግብ መስራት እንደምችሉ ሊነግራችሁ ይችላል ማለት ነው። ለምሳሌ ቤቴ ውስጥ ሽንኩርት፣ ቲማቲም፣ ዘይትና እንቁላል ብቻ ነው ያለኝ። በእነዚህ ነገሮች ምን አይነት ጣፋጭ ምግብ መስራት እችላለሁ? አሰራሩንም ደረጃ በደረጃ ንገረኝ ብዬ ቻትጂፒቲ ነገርኩት ማለት ነው። እንደምታዩት በደንብ ምን አይነት ጣፋጭ ምግብ መስራት እንደምችሉ የሚያስፈልጉትን ነገሮች ምናምን እንዴት መስራት እንደምችሉ ያሳያችኋል። ስትፈልጉ በምስልም ያሳያችኋል። ግን ፐርፌክት የሆነ አማርኛ ከሆነ የምችሉት ማለት እንግሊዘኛ መግባባት ካልቻላችሁ ጉግል ጀመናይን መጠቀም ትችላላችሁ። ጉግል ጀመናይ ከቻት ጂፒቲ የበለጠ በአማርኛ በደንብ አድርጎ ያወራችኋል። ግን እኔ አሁን በሳምፕል ነው በአማርኛ ያሳየኋቸው እንጂ አብዛኞቹን ነገሮች በእንግሊዘኛ ብታወሩት ነው ቻት ጂፒቲን የተሻለ ውጤት የምታገኙት ማለት ነው። በነገራችን ላይ ቻት ጂፒቲ ልክ እንደ ጉግል ጀመናይ በድምፅ ጀምሯል። ከታች የድምፅ ምልክቷን ነክታችሁ ማውራት ትችላላችሁ። አሁንም አማርኛ ላይ ፐርፌክት ስላልሆነ አማርኛ ብቻ የምችሉ ከሆነ እንግሊዘኛ ላይ ፐርፌክት ካልሆናችሁ ጉግል ጀመናይ ብትጠቀሙ አሪፍ ነው። ነገር ግን ቻት ጂፒቲን በዚህ መንገድ ለትምህርት ብታውሉት እጅግ ብዙ ነገሮች አሉት ማለት ነው። ለዛሬ በቃናል። እንግዲህ እንደጠቀማችሁ ትንሽም ቢሆን ጥሩ ነገር እንዳገኛችሁ ተስፋ አድርጋለሁ። ከዚህም በላይ ብዙ ነገሮች አሉ ውስጥ ላይ ቻት ጂፒቲ ቀጣይ ቪዲዮ ሰራላችኋለሁ። ሴቲንግ ገብተን አንዳንድ ማስተካከል ያሉብን አንዳንድ ነገሮች አሉ፣ መረጃዎች አሉ። እነሱን ደግሞ በቀጣይ ቪዲዮ ይዤላችሁ ቀርባለሁ። እንደተመቻችሁ ተስፋ አድርጋለሁ። የሁለተኛው ቻናሌ ነው። ሰብስክራይብ አድርጉ። መልካም ጊዜ